አስተውለው ያውቃሉ? አንዳንድ ሰዎች ድንበሮቻቸውን አቋርጠው የእርሶን ትዕግስት መፈታተን ይወዳሉ። አንዳንድ ቀን ሰዎች ለምን እንደዚህ ያነጋገሩኝ፣ ለምን እንዲህ በንቀት መለሱልኝ እያልክ እያብሰለሰልክ እየተናደድክ ትውላለህ። በእርግጥ አለመከበር ጠባሳ አይተዋል፣ በቆዳ ላይ ሳይሆን በራስ መተማመን ላይ። ዛሬ አንድ ሰው ሲንቆት ምን ማድረግ እንዳለበት በትክክል አሳዩታለሁ። በዚህ ቪዲዮ መጨረሻ ላይ ሰው ንቀት ሲያሳዩት እንዴት መመለስ እንዳለበት እያንዳንዱ መሳሪያ ይኖሮታል። ስልጣኖትን እንዴት መጠበቅ እንደሚችሉ፣ ያለ ፍርሃት እንዴት ምላሽ እንደሚሰጡና ሰዎች እንደገና እንዳይሞክሩት እንዴት ማቆም እንደሚችሉ ይማራሉ። እስከ መጨረሻ ይከታተሉ። አንደኛ፣ ምላሽ አትስጡ፣ በዝምታ አስተውሉ። አንድ ሰው ሲያቀሉት፣ በንግግር መሃል ሲያቋርጡት ወይም ባለጌ አስተያየት ሲሰጡት ወዲያው ምላሽ አይስጡ። ሰዎች ንቀት ሲያሳዩ በዚያ ቅጽበት ማድረግ የሚችሉት ኃይለኛው ነገር መልሰው መዋጋት አይደለም። እነዛን ሰዎች ምንም ሳይናገሩ ለ2-3 ሰከንዶች በጸጥታ ይመልከቷቸው። ዝምታ ሰዎችን ከምንም ነገር በላይ ምቾት ይነሳቸዋል። ምክንያቱም አንድ ሰው ሲያቃለው ግባቸው ወይም ከእርሶ የሚጠብቁት ብዙውን ጊዜ ከሁለት ነገሮች አንዱን ነው። አንደኛ እርሶን ለጸብ ማነሳሳት ነው። ስለዚህ የመልስ ምት እንዲሰጧቸው ይጠብቃሉ። አሊያም ደግሞ ድንበሩን በመሞከር በራስ መተማመኑን ማጥፋት ነው። ስለዚህ ዝምታ የራሳቸውን ቃላት እንዲጋፈጡ ያስገድዳቸዋል እና ሁኔታውን መቆጣጠር ያቆማሉ። እርሶ ምንም ሳይናገሩ ኃይሉን ወደ እርሶ እንዲገለበጥ ያደርጋሉ። አንድም ቃል ሳይናገሩ ስሜቱን ሳይበጠብጡ ማን እንደሆኑ ያሳያሉ። ሰዎች የጠበቁትን ምላሽ ሲያጡ በራሳቸው ያፍራሉ። ለምሳሌ አንድ ሰው በስብሰባ መሃል እየተናገርክ ያቋርጥሃል። ድምጽህን ከፍ ከማድረግ ይልቅ ቆም ብለህ ለ2-3 ሰከንዶች ተመልከታቸው። ከዚያም በረጋ መንፈስ መናገርህን ቀጥል። ይህም አልፈራም፣ የመናገር ነጻነት ይገባኛል የሚል መልእክት ይይዛል። ሁለተኛ፣ ይህንን ጥያቄ ጠይቁ። ደህና ኖት? ከዝምታ በኋላ ንቀት እያሳያችሁ ያለውን ሰው ደህንነት መጠየቅ ተጽዕኖውን ይጨምራል። አብዛኛው ሰው ንቀት ሲያሳያችሁ ራስን መከላከያ ምላሽ፣ ዝምታ ወይም ቁጣን እንጂ ደግነትን ስለማይጠብቅ ወዲያውኑ ይረጋጋል። ደህና ነህ ወይም ደህና ነሽ የሚለው ምላሽ ቀላል ግን ኃይለኛ ነው። 80% የሚሆኑ ሁኔታዎችን ያስታግሳል። ምክንያቱም ይሄ ጥያቄ እነዛ ሰዎች ላይ እነዚህን 3 ነገሮች ያደርጋል። አንደኛ፣ ጥቃታቸውን ይሰብራል። ሁለተኛ፣ ስሜታዊ ቁጥጥሩን ወደ እርሶ ይመልሳል። ሶስተኛ፣ እናንተ ላይ ሳይሆን ባህሪያቸው ላይ ትኩረት እንዲያደርጉ ያስገድዳቸዋል። ይህንን ሲጠቀሙ ግን አስፈላጊ ህጎች አሉ። ድምጾትን እርጋታ በተሞላበት፣ ፌዝ ባልተቀላቀለበት መሆን አለበት። ሌላው ደግሞ የሰውነት ቋንቋ በጣም አስፈላጊ ነው። የተረጋጋ አቀማመጥ፣ የአይን ግንኙነትን መጠበቅ፣ ከልክ በላይም አለማብራራት። አክብሮቱ ማጣት ከቀጠለ ለመራቅ ዝግጁ ይሁኑ። ፌዝ ሁኔታውን በሚያባብሰው ሁኔታ ላይ ደግሞ መጠቀም የለቦትም እና በጣም ስሜታዊ ከሆኑ መጀመሪያ ዝምታን ያስቀድሙ። ሶስተኛ፣ ራስህን ማስረዳት አቁም። ለህይወትህ፣ ለውሳኔዎችህ ወይም ለድንበሮችህ ማብራሪያ መስጠት አይጠበቅብህም። ምክንያቱም የሚያከብሩ ሰዎች ዋጋህ እንድታስረዳ አይጫኑህም። ለማይገባቸው ሰዎች ደግሞ ራስህን ስታስረዳ ከመጠን በላይ ማብራሪያ ስትሰጥ ሰዎች በአንተ ላይ ስልጣን እንዳላቸው እንዲሰማቸው ያደርጋል። ለሰው ክብር የማይሰጡ ሰዎች አካባቢ ስትሆን አጭር መልሶችን፣ አጭር መገኘት፣ አጭር ጊዜን ተለማመድ። ለምሳሌ አንድ ሰው በአንድ ዝግጅት ላይ ለምን እንዳልተገኘ ይጠይቅሃል። ረጅም ማብራሪያ ከመስጠት ይልቅ ማድረግ አልቻልኩም የሚለው አጭር መልስ በውሳኔዎች አምናለሁ የሚል መልእክትን ይይዛል። አራተኛ፣ ርቀትን መጠበቅ። አንድ ሰው በተደጋጋሚ ንቀት ሲያሳዩት የመጨረሻው አማራጭ ከዛው መራቅ ነው። አንድን ሰው አንድ ጊዜ ያርማሉ፣ ከዚያ በኋላ ግን ባህሪያቸው ምርጫቸው ነው እና የእርሶ ምላሽ እንዲሁ። አንድ ሰው 2 ጊዜ ንቀት ካሳየ ማስተዋል ጎድሎት አይደለም፣ አክብሮት ጎድሎት ነው እና ንቀትን ሁሌ በትዕግስት አያስተካክሉትም። አንዳንዴም ከአካባቢው በመራቅ ያስተካክሉታል። መሸሽ ፍርሃት አይደለም፣ የራስን ሰላም መምረጥ ነው። ከሰዎች ጋር ያሉት ድንበሮች ሰዎች እንዴት እርሶን እንደሚይዙ ያስተምራቸዋል። የማይከበሩበት ቦታ ላይ ደጋግመው ተገኝተዋል ማለት በቀጣይነት ክብሩን አሳልፈው ለመስጠት ተዘጋጅተዋል ማለት ነው። ለምሳሌ ጓደኛህ ዘወትር ያፌዝብሃል፣ ስለዚህ ግንኙነትህን ትቀንሳለህ። የግል ጉዳዮችን ማብራራት ታቆማለህ።
እናስ በስሜታዊነት መመለስ ትተዋለህ። ይህም ሰላሜ አንተን ከማስደሰት የበለጠ አስፈላጊ ነው የሚል መልእክት ይይዛል። 5ኛ ድንበሮትን ግልጽ ያድርጉ። ንቀት ብዙውን ጊዜ የሚከሰተው ሰዎች ከዚህ ሊያመልጡ እንደሚችሉ ስለሚያስቡ ነው። ስለዚህ የቱ ድረስ ሰዎች እንደሚታገሱ ግልጽ ያድርጉ። ድንበሮትን ግልጽ አድርገው ማስቀመጥ የእርስዎ እንጂ የማንም ኃላፊነት አይደለም። አንዳንድ ጊዜ አስፈላጊ ሆኖ ሲገኝ አለማክበሩ ከቀጠለ ምን እንደሚያስከትል ውጤቱን ጭምር መንገር ሊጠበቅቦት ይችላል። ለምሳሌ አንድ ሰው በንቀት እያነጋገሩት ከሆነ ይህንን ውይይት መቀጠል ከፈለጉ በአክብሮት ያነጋግሩኝ ብለው ማስተካከል ሊጠበቅቦት ይችላል። ወይም ገንቢ አስተያየት እቀበላለሁ ግን በሐሳቤ መቀለዶትን አልደግፈውም የመሳሰሉትን አጭር፣ ግልጽ፣ የማይናወጥ ሐሳብ። ይህን ሲያደርጉ አልተከራከሩም፣ አልተዋጉም፣ ክብር አላጡም። ይህንን አድርገው ምናልባትም በዛው ከቀጠሉ ይራቁ። መሄድ ድክመት አይደለም፣ ብልህነት ነው። ያስታውሱ፣ መከበር ስለፈለጉ ብቻ የሚሰጡት ነገር አይደለም። ሰው ራሱን ሲያከብርና ከሚያደርገው ድርጊት የሚያገኘው ነገር ነው እንጂ። 9 በማንኛውም ለመከበር የሚጠቅሙ ጥበቦችን የሚያገኙበትን ሊንክ ከታች ያገኙታል። ቪዲዮን ከወደዱት ላይክ፣ ሼር ያድርጉ። ለተመሳሳይ መረጃ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።